ብዙዎቻችሁ ኦንላይን ቢዝነስ መስራት ፈልጋላችሁ፣ ግን የትኛው መስራት እንዳለባችሁ አታውቁ። የትኛው አሪፍ እንደሆነ ለመለየት ከብዷችኋል። እናም ዛሬ እኔ ለራስ ምርጥ ብዬ የማስባቸውና ኢትዮጵያ ውስጥ ብትሰሩ ያዋጣችኋል፣ ደግሞ ኢትዮጵያ ውስጥ ለመስራት ቀላል የሆኑትን ዛሬ እነግራችኋለሁ። እስከ መጨረሻው ተከታተሉ። ዛሬ የምናያቸው ለእኔ ምርጥ ኦንላይን ቢዝነስ ብዬ ያሰብኳቸውን 7። እሱን ከማየታችን በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እና ሼር በማድረግ ብዙ ሰው ጋር እንዲደርስ እንድታደርጉ እላለሁ። አሁን ወደ ቪዲዮ ሀሳብ እንመለስ። እናም ዛሬ ላይ ከምናያቸው ከ7ቱ አንደኛ ላይ የሚገኘው ፍሪላንሲንግ ነው። ፍሪላንስ ብዙዎቻችሁ ይሄን ስም ከዚህ በፊት በተለያዩ ሶሻል ሚዲያ ላይ ሰምታችሁ ይሆናል። እናም በዚህ ሰዓት ኢትዮጵያ ውስጥ በጣም ታዋቂ እና ብዙ ሰዎች እየሰሩ ያሉት ኦንላይን ቢዝነስ ነው። ፍሪላንስ ማለት የተለያዩ የግል ስኪሎችን ገበያ ላይ አውጥታችሁ መሸጥ ማለት ነው። ማለትም የግል ችሎታችሁን ተጠቅማችሁ ከተለያዩ ደንበኞች ጋር ማለትም ከድርጅቶች ወይም ከግለሰብ ጋር በስምምነት የተለያዩ ስራዎችን መስራት ነው። እና እነዛ ስራዎች ምንድናቸው ካላችሁኝ፣ ለምሳሌ ያህል ግራፊክ ዲዛይን የተለያዩ ዲዛይኖችን ሎጎዎችን በመስራት ለክላይንታችሁ ማቅረብ ሲሆን፣ ሁለተኛው ቪዲዮ ኤዲቲንግ ነው። የተለያዩ ቪዲዮዎችን ለድርጅቶች በመስራት ማቅረብ ሲሆን ለምሳሌ ቲክቶክ ቪዲዮ፣ ዩቱብ ቪዲዮ እና የመሳሰሉት መስራት ነው። ሶስተኛው ኮንቴንት ራይቲንግ ሲሆን ይሄም ለተለያዩ ድርጅቶች ስክሪፕት በመጻፍ መስራት ማለት ነው። አራተኛው ቮይስ ኦቨር ማለት ድምጻችሁን በመጠቀም ለተለያዩ ድርጅቶች ወይ የተለያዩ ቪዲዮዎች ቮይስ ኦቨር መስራት ማለት። እናም የተለያዩ ፍሪላንስ ስራዎች አሉ። ከነዛ ውስጥ አንዱን ወይ ሁለቱን ለራሳችሁ ይመቸኛል ብላችሁ የምታስቡትን ማስተር በማድረግ የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም መስራት ትችላላችሁ። አሪፍ ፕሮቶኮል በመገንባት ለመስራት መጠቀም ያለባቸው ዌብሳይቶች ደግሞ አፕወርክ ኦር ፋይቨር። ሌላኛው መንገድ ደግሞ የራሳችሁን ሶሻል ሚዲያ ክሬት በማድረግ የሰራችሁን ስራ ሳምፕል ፖስት እያደረጋችሁ ከድርጅቶች ጋር መስራት ትችላላችሁ። ሁለተኛው ኮንቴንት ክሬሽን። አሁን ላይ ብዙ ሰዎች የሶሻል ሚዲያ ተጠቃሚ ነው ድሮ አንጻር። ለዛም ማስረጃ ካላችሁን ቲክቶክ በቂ ነው። አሁን ላይ ሶሻል ሚዲያ የማይጠቀም ሰው የለም፣ ከልጅ እስከ ሽማግሌ ይጠቀማል። ስለዚህ አሁን ላይ ኮንቴንት ክሬት ኢትዮጵያ ውስጥ አዋጪ ነው። ምናልባት ኮንቴንት ክሬት ምን ማለት እንደሆነ የማታውቁት ካላችሁ፣ ኮንቴንት ክሬት ማለት የተለያዩ ቪዲዮ እየሰራችሁ ሶሻል ሚዲያ ላይ ገንዘብ መስራት ነው። ለምሳሌ የተለያዩ ሾርት ቪዲዮዎችን የራሳችሁን ወይም የሰውን ኤዲት እያደረጋችሁ ቲክቶክ ወይ ዩቱብ ሾርት ላይ በመልቀቅ መስራት ይችላል። ሁለተኛው የተለያዩ ሎንግ ቪዲዮዎችን ኒች እየመረጣችሁ ዩቱብ ላይ በመልቀቅ መስራት ትችላላችሁ። ላይክ እንደ ሞቲቬሽናል ቪዲዮ፣ ጤና ነክ የሆኑት መስራት ትችላላችሁ። ሶስተኛው ብሎግ ቪዲዮ ማለትም የራሳችሁን ላይፍ ስታይል የቀን ውሏችሁን ወደ ተለያዩ ቦታዎች ትራይቨል እያደረጋችሁ ቪዲዮ መስራት ትችላላችሁ። አራተኛው ጌሚንግ። አሁን ብዙ እንደ ውጭው ዓለም ሀገራችን ላይ በጣም ጌም ላይ በመጫወት ገንዘብ እየሰራ ነው። ስለዚህ እናንተም የጌም ችሎታ ካላችሁ ያንን ተጠቀማችሁ ከተለያዩ ጌመሮች ጋር በመጫወት ላይቭ ስትሪም ላይ ገንዘብ መስራት ትችላላችሁ። ሌሎችን ለምሳሌ ፖድካስት፣ አውዲዮ ቡክ። እናም ከነዚህ ውስጥ አንዱን መርጣችሁ መስራት ትችላላችሁ። ሶስተኛው ሶሻል ሚዲያ ማርኬቲንግ SMM። አሁን ላይ ኢትዮጵያ ውስጥ በጣም እያደገ የመጣ ቢዝነስ ቢኖር ሶሻል ሚዲያ ማርኬቲንግ ነው። ምክንያቱም ደግሞ ብዙ ድርጅቶች ያላቸውን ፕሮዳክት ወይ ሰርቪስ ለማስተዋወቅ አሁን ላይ ሶሻል ሚዲያ እየተጠቀሙ ነው። ስለዚህ ይሄም ስራውን ተፈላጊ አድርጎታል። እናም ስራውን የምትሰሩት የድርጅቶችን ሶሻል ሚዲያ አካውንት በመጠቀም ኮንቴንት ክሬት በማድረግ ስኬጁል በመፍጠር ስትራቴጂ እና ፕላን ማውጣት፣ ኮሚኒቲ ማናጅ እና ቢልድ ማድረግ፣ አናላይዝ መስራት፣ ሪፖርት ማቅረብ፣ ፔድ አዶችን ማናጅ በማድረግ ነው። በቲክቶክ በኢንስታግራም እና በመሳሰሉ ሚዲያ ላይ መስራት ነው። አራተኛ አፍሊየት ማርኬቲንግ። ይሄም ከኦንላይን ቢዝነሶች አንዱ ሲሆን ይሄም ከተለያዩ ድርጅቶች ጋር መስራት የነሱን ፕሮዳክት በእናንተ ሶሻል ሚዲያ ላይ አስተዋውቃችሁ ኮሚሽን ማግኘት ነው። ይሄን ብዙ ትላልቅ ኢንፍሉዌንሰሮችም ሲሰሩ አይታችሁ ይሆናል። ይሄም ለመስራት መጀመሪያ አሪፍ ሶሻል ሚዲያ መኖር አለባችሁ። ከዛም ከራሳችሁ ኒች ጋር የሚሄደውን ፕሮዳክት አምጥታችሁ በማስተዋወቅ ሰዎች ሊንካችሁን ተጠቅመው ሲገዛ ለእናንተ ኮሚሽን ይከፍላቸዋል። ስለዚህ መጀመሪያ አሪፍ አውዲየንስ መፍጠር ብቻ ነው ያለባችሁ። ከዛ በየቪዲዮአችሁ ዲስክሪፕሽን ላይ ሊንክ ማስቀመጥ ነው። አምስተኛ ድሮፕ ሾፕ። ዓለም ላይ በጣም ትልቅ ኦንላይን ቢዝነስ ውስጥ አንዱ ቢሆን ድሮፕ ሾፒንግ ነው። ሀገራችን ላይ በቅርብ ጊዜ ወዲህ ብዙ ወጣቶች እየሰሩ ያሉበት ቢዝነስ። ድሮ ጊዜ እንደ ኔጌቲቭ የምነሳው ፓይመንት ሜቴድ ችግር ነው። አሁን ላይ ያ ነገር ከመቅረፉ የተነሳ ብዙ ሰው እየሰራ ነው። ድሮፕ ሾፒንግ ማለት የተለያዩ ፕሮዳክቶችን የራሳችሁን ስቶር ክሬት በማድረግ ከድርጅቶች ሳትገዙ እዛው ፕሮዳክት እንዳለ ሆኖ እናንተ ግን የፕሮዳክቱ ሊንክ ከስቶራችሁ ጋር አገናኝታችሁ ጥሩ ስቶር በመስራት ፕሮዳክት በማስተዋወቅ በመሸጥ ገንዘብ መስራት። ስቶር ለመስራት ለምሳሌ ሾፒፋይ እና ሌሎች መጠቀም ሲሆን ፓይመንት ደግሞ ማስተር ካርድ እና ፓይፓል መጠቀም ትችላላችሁ። ፓይመንት ካስቸገራችሁ የፓይፓል ቪዲዮ የሰራሁት አለ ገብታችሁ ማየት ትችላላችሁ። ማስተር ካርድ ደግሞ ባይቢት መጠቀም ትችላላችሁ። እናም ድሮፕ ሾፒንግ በላው ካፒታል መስራት ትችላላችሁ። ግን መጀመሪያ መማርና ስቶር ቢልዲንግ ማስተር ማድረግ አለባችሁ። ስድስተኛ ኦንላይን ኮርስ። ኦንላይን ኮርስ ለብዙዎቻችሁ አዲስ እንደማይሆን ተስፋ አድርጋለሁ።
እናም በዚህ ሰዓት ብዙ ሰው በጣም ቢዚ ስለሆነ ነገሮችን ካለበት ሆኖ መማር ይፈልጋል። ስለዚህ ይሄን በመጠቀም እውቀታችሁን ለተለያዩ ሰው ቦታ ሳይገድባችሁ ጀስት ፒሲ ወይ ስልክ እና ኢንተርኔት በመጠቀም ማስተማር ትችላላችሁ። እንዲሁም የተለያዩ ዌብሳይቶችን በመጠቀም ለምሳሌ አማርኛ ወይም ሌላ እናንተ የምትችሉትን ቋንቋ ማስተማር፣ ቪዲዮ ኤዲቲንግ፣ ግራፊክስ የመሳሰሉ እናንተ ጋር ያሉትን እውቀቶችን በማስተማር ገንዘብ መስራት ትችላላችሁ። ላይክ ኡዴም እና የመሳሰሉ ዌብሳይቶችን በመጠቀም መስራት ትችላላችሁ። ሰባተኛ ፎሬክስ ኦር ክሪፕቶ ትሬዲንግ። ስለነዚህ ሁለቱ ስም ሰምቶ የማያውቅ ሰው ያለ አይመስለኝም በዚህ ጊዜ፣ ምክንያቱም በሶሻል ሚዲያ ላይ በጣም በተደጋጋሚ የሚነሱ ስሞች ናቸው። አሁን ላይ በጣም ብዙ ወጣቶች ሚሊዮነሮች እየተፈጠሩ ያሉበት ዋናው ቢዝነስ ቢኖር እነዚህ ስራዎች ናቸው። ያለ እድሜ ገደብ ሁሉም በሚባል ሁኔታ ኢትዮጵያ ውስጥ እየሰራበት ያለ በዚህ ቢዝነስ። እነዚህ ስራዎች የፓይመንት ችግር የለባቸውም፣ ሃይ ፕሮፊት አላቸው። ኢትዮጵያ ውስጥ ለመስራት ፕላትፎርማቸው አክሴሲብል ናቸው፣ ግን በጣም መማርና ስኪል ማስተር ማድረግ ይጠይቃሉ። ቢያንስ አንድ ሰው ለማስተር ለማድረግ 6 ወር እስከ 2 ዓመት ሊፈጅ ይችላል። እንደ ሰው አቀባበልና ስታብል የሆነ ካፒታል ይጠይቃል በትንሹ እና ሳይኮሎጂ ማስተር ይጠይቃል፣ ምክንያቱም ሃይ ሪስክ ናቸው። ፖለቲካል እና የተለያዩ ኢምፓክት ስላለው፣ ግን በዛው ልክ ስትራቴጂያችሁን ማስተር ካደረጋችሁ በጣም ትርፋማ የምትሆንበት ስራ ናቸው። ስለዚህ የተለያዩ ከራሳችሁ ጋር ይሄዳል የምትሉትን ስትራቴጂ ማስተር በማድረግ መስራት ትችላላችሁ። እናም ዛሬ ላይ የያዝነው ምርጥ ኦንላይን ቢዝነሶች ይሄን ይመስላሉ። ሁሉም ቢዝነሶች የራሳቸው ባህሪ ያላቸው፣ ማናቸውም ትንሽ ወይም ትልቅ አይደሉም። ዋናው ቁም ነገር ራሳችሁ ጋር ያለ መነሳሳትና ለስራ ፍላጎት መኖር ነው። ስለዚህ ዲስፕሊን፣ ኮንሲስተንሲ ደጋግማችሁ መማር አለባችሁ። ተስፋ አለመቁረጥ ነው፣ የማይሳካ የለም። ስለዚህ እኔም ከሰጣችሁ ጭምር እናንተም ሪሰርች አድርጉ። እስከዚህ ስለተከታተላችሁ አመሰግናለሁ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።